ብለሽ ተስፈራሪ ነው እንጂ እንዳይመጡ ቶሎ ቶሎ ብላን ያልኩኝ ሌላ ነገር ወጣኝ። ዝንጀሮ በሰው ክምር ልጇን ትዲራሉ። በሰው ቤት እንገባ በዝንጀሮ ከተማውን አንዞሮ በእናት ገዜ አንወጣ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ያለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ቪዲዮ ካች ብለናል ማለት ነው። በጣም ደስ የሚል እንግዲህ በሰው ቤት ግብዣ እያለ ጊዜ እየተናገረ ይገኛል። እውነቱን ነው። በሰው ቤት ግብዣ አያምርም ብሎ ነው። አንድ ቀን እናንተን ቤት ይኖራችሁ ይችላል አንተና ለዛይ ማለት ነው። እንግዲህ እናንተን አንድ ላይ ለማጣመር በጣም እየጣረ ነው። እንደምትጣመሩ ባለሙሉ ተስፋ ነኝ። እንግዲህ እሷም ምን አልኩ ጊዜ ብላ ሌላ ነገር አትውሰድ ቶሎ ብላ ነው ያልኩ እያለች ለሱ እያቀባበለች ትገኛለች። ስበብ እያለች ወደሱ ዘንድ መሄድ ጀምራለች ማለት ነው። ስትሄድ ሰላም አይሰጣትም፣ አሰጠውም። ሲነጣጠሩ ግን ይነፋፋል። ለዚህ በዛ አጋጣሚ ፍቅሯንም እየገለጠችለት ነው። ግን እሷ ስትረዳው እሷ አይረዳትም፣ እሱ ሲረዳት እሷ አትረዳውም። ምን እንደሆነም ባናቅም አልገባንም ለጊዜው። ይሄንን ምርመራ እንወስዳለን ማለት ነው። ከኛ የሚቃትና የሚሳን ስለሌለ ችግር የለም ማለት ነው። እንግዲህ እሱን እንክብካቤ ላይ ነው። እስኪ ከተማውን ለምን ዞር ዞር አንልም ጊዜዬ ለምን እንዙር እያለችው ትገኛለች። እሱም አይ አንቺን አልሄድም፣ ምክንያቱም አንድ መኪና ቢበላብኝ እያላት ነበረ። እኔ እኮ መኪና መንዳት እችላለሁ ናታና አስለምዶኛል እያለችው ነበረ። እሱም እየሳቀባት ይገኛል። እንደዚህ እንደው ዝም ብሎ መሰለሽ እንዴ እያላት ነበረ ማለት ነው። እንግዲህ በዛ አጋጣሚ በጣም ነው ደስ የሚሉት እውነት መናገር። በመቀጠልም በጣም ደስ ብሎናል በእውነቱ ነገር ተባራልናለች መድኃኒት ማለት ነው። ከዚህ ከቤት በመባረሯን በጣም ደስ ብሎናል። ምክንያቱም ቤቱን እየበጠበጠች ትገኝ ነበረ። በተለይ ዳጣዬን በጣም እያሰቃየች ነበረ። ከቤት እንድትወጣላት ባለ ሙሉ ግብግብና ባለሙሉ ተስፋ ነበራት እንደምወጣላት ተማምና ነበረ። ግን እሷ ልወጣላትም አልቻለችም። ምክንያቱም የምታሰረው ሴራና የምትናገሩ ነገሮች ሁሉ በጣም ከባድ ናቸው። ቤት ላይ እንደዛ አደረገች ዳጣ። በቃ የሆነ ነገር ራሷ አጥፍታ ወደ ዳጣ ነው በርም ታሟከከው። አሁን ለታም እንደዛ ባደረገችው እርሜ ለአቢጌል ደረጀ ብላለች። እህቴ ውዷ እህቴ አቢጌል ደረጀ ብላለች። ሆይ ለሷ ገልግላታለች ዳጣዬን ማለት ነው። ማርታም ይቅርታ እንደዛ ስላልኩ ብላ ራሱ ይቅርታ ጠይቃታለች ማለት ነው። ዳጣን ችግር የለም እኔ ግን አመሰግናለሁ ኤብዬ እስከዚህ ድረስ እንትን ስለምትኝ አመሰግናለሁ። ከባለፈውም እንደዛ አድራሽኝ አሁን ደግሞ እንደዚህ ሁለተኛ ቀንሽ ነው እያለቻት እሷን ታመሰግናለች ማለት ነው። በዚህ አጋጣሚ ሰላምዬም በጣም ደስ ይላል። ጋሽ ደረጀ ከሰላምዬ ቤት ሄዶ ሰላምዬን ጋር ሲጫወቱ ነበረ ማለት ነው። ልጃቸውንም አይቶታል ማለት ነው። የአባት ወጉን ይዞ ሂዶ አቢጌልም ስደውልለት እየሄድኩ ነው ሰው ልፈልግ ሰው ልገናኝ እየሄድኩ ነው እያላት ነበረ። ምክንያቱም እሱ የሚሄደው ከውድ ባልተቤቱ ጋር ነው የሚባለው ወይስ ከውድ ልጁ ጋር? ከውድ ልጁ ጋር የሚጓጓለት የሚሳሳለት ወንድ ልጅ ሰጥቶታልና ምኞታቸው ነበረና ከልጁ ጋር ሂዷል ማለት ነው። እንግዲህ ማርታዬ ምን እንደምትል ባናቅም አንዳንዴ እኔ የራሱ ሳስበው እንደራሴ ማለት ነው ትደሰታለች የሚልም ሀሳብ አለኝ፣ ትሰበራለችም የሚል ሀሳብ አለኝ። ምክንያቱም በጣም ትሰበራለች ከአንድ አይሉ ሁለት ሲሳሳት ማለት ነው። እኔ ምክንያት አለኝ ብላለች። እንግዲህ ምክንያቷ ምንም እንደሆነ ባይታወቅም ሰላምዬ ምክንያት አለኝ፣ ምክንያቱም የመጀመሪያውን አንተ ራስህ አስገድድህ ነው ጋሼ፣ ሁለተኛውን ግን እኔ ራሴ ፈልጌ ነው እያለችው ነበረ። እንዲህ ታረጊያለሽ? ይህን ያክል ዓመት ሙሉ ተቀምጠሽ እንዴት በማርታ ላይ እንዴት ታረጊያለሽ እያላን ነበር። እኔ ምን ላድርግ? ምክንያቱም አችኛይቱን ልጅ ስትጠፋ ይሄን አሁን የወለድኩትን ያረገዝኩትን ልጅ ማረሻሻ ብዬ ነው እኔ ምን ላድርግ? ይሄን ያክል ዓመት ሙሉ እሷን ስጠብቅ ኖርኩኝ፣ ግን ምንም ነገር የለም ምን ላይ እንደወደቀች አላቅም እያለችው ነበረ። በዚህ አጋጣሚ እውነት መናገር በጣም ደስ ይላል። ምክንያቱም አሁን በቅርብ ሰዓት ታገኛለች የሚል ሀሳብ አለን። ዳጣዬ እናቷን ተዋውቃለች በልደቷ ሰበብ አድርገው። ማርታም እንግዲህ ወገብሽን ሸብ አድርጊ ከአንድ አይሉ ሁለት እንደምትቀበይ እውነቱ ስለሚፈርጥ ብዬ አስባለሁ። እንግዲህ
ለባልሽ ክብር እንዳለሽ አሁንም ከዚህ በኋላም ክብር እንደምትሰጪው ተስፋ አለኝ። ያው ያማል፣ ከባድ ነው እውነት መናገር እንኳን በትዳር ውስጥ ቀርቶ አይደለም አለውሽ ብሎ ከሌላ ሰው ጋር ሲያወራ ወይም ደግሞ ከሌላ ሰው ጋር የሆነ ነገር ሲያደርግ ቢታይ በጣም ነው የሚያመው፣ በጣም ነው የሚሰበረው። ግን ያንን ሊያደርግም ባለመቻሉ ስለተሳሳተ እንግዲህ ምንም ማድረግ አይቻልም። የሰው ልጅ ይሳሳታል፣ ይቅርታ ጠይቆ ደግሞ ከስህተቱ መማር ነው ማለት ነው። እና እሱ እንግዲህ እንዴት ነው የማርታን ፊት ማየው? ይሄን ፊቷ እንዴት ነው ስትቆጣ ማየው? ብዙ ትገልኝ ይሆንስ ወይስ ገበናዬን ሸሽጋ ትወጣ ይሆንስ? ወይስ እዙ ገበናዬን ሸሽጋ አብራይ ትቀመጥ ይሆንስ? ምን እንደምታደርገኝ አላውቅም። እንዴት ብዬ ነው የምነግራት እያለ እሱም በጣም እያሰበና እየተጨነቀ ነው ማለት ነው። ለዲያጣስ ሰላም እናትሽ ናት ብላ ታምነኛለች። ምን ያክል ይሰማታል? ምን ያክል ትረበሻለች? ምን ያክል ያማታል? ይህን ያክል ጊዜ ሳልነግራት በመቅረቴ ምንድን ነው የሚሰማት? ምን ትለኝ ይሆን እያለ በዲያጣም እያዘነ ይገኛል። ማርትዬ ደግሞ በዛ አጋጣሚ እህቷን ስታባረራት ራሱ ምችም ታላቅ እህት ማለት እናትም እህትም ጓደኛም ነችና ከዛ አባረሪያት የት ትሆን ወይ ትወድቅ ይሆን? ጎዳና ላይ ወደቅሽ ይሆን ወይ? ማንም ተጫወተብሽ ወይ? እንዴት ሆንሽ እህቴ እያለች በጣም ውስጧ እየተረበሸ ነው። አልተኛችምም። ራሱ ለጋሽ ደረጀ ራሱ ስትነግሮ ነበረ። እንደዛ በምትነግርበት ሰዓትም ምን ሆና ይሆን ስትለው እሱ የሚያስበው ስለ እነ ዳጣ ነውና ዳጣ ምን ትሆናለች? ዳጣ እንደዚህ ሆና በቃ የዳጣ ነገር ዳጣ ትላለች እንዴ? ዳጣ ምንድን ነው ማላውቀው እያለች እሷ እያሰበችና እየተጨናነቀች ትገኛለች። ማርታይም ግን እንደዛም ቢሆን እግዚአብሔር ይመስገን አላወቀችም እስካሁን ድረስም። ግን ካሁን በኋላ ላይ የሚፈጠረው ምንም ከባድ ይሆናል ብዬ አስባለሁ። ከዚህ በኋላ የሚመጣው በዛ አጋጣሚ አቤጌልም ዛሬ እየተሳሳሽ ነው። ምክንያቱም ተረጂ ቢልሽ ሰው ግን ከሚያፈቅረው ሰው ጋር ነው እንጂ ከማያፈቅረው ሰው ጋር መኖር ከባድ ነው። በተደጋጋሚ እያልኩት ነበረ እውነት ለመናገር እንግዲህ አርጁንም በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። የእሷን ሁለ ነገሩ ይሆንላታል። ምን አድርጉት የሚያደርግላት ልጅ ነውና እሱ ብቻ ነው ወደዳት፣ እሷ አልወደደችውም። እኔ የምወደው ልጅ አለኝ እያለች እየነገረችውም አልሰማትም። አሁንም ተመልሶ እዛ ነው። ዛሬ በጣም በከባድ ነገር ተፈጥሮበታል ማለት ነው እሱ ላይ ህይወቱ ላይ። ምክንያቱም እኛም ከባድ ሆኖብናል። እኛ የራሱ ብዝ አልጠበቅንም ነበረ። ናታን ከቤት አውጥታ ነው ጉንጩ ላይ ስትስመው በጣም ድንግጦ አስፋልት ላይ እየወደቀው ማለት ነው። እንደዛ ሲወድቅ እውነት መናገር በጣም አሳዝኖኛል። ዳጣይም ከላይ ከፎቅ ሆና እየተመለከተች ነበረ። እንግዲህ ዳጣይም ቻዩ ምንም ማድረግ አይቻልም። እሷ ለአንቺ ብዙ መስዋዕት እየከፈለችልሽ ነው። አንቺም እንግዲህ መስዋዕት ክፈይና ፍቅር ያሸንፋል ነው ወደ ያሸነፈበት ቦታ ትሄዳለሽ፣ ይሄዳል ማለት ነው። ግን ለአንቺ ራሱ በጣም ቃል ገብቶልሻል። እኔ እንደማውቀው መቼም ይሁን መቼም አልተውሽም። አንቺ እኮ ለእኔ ብዙ ነገሬ ነሽ። መጀመሪያ እንደዛ ሆነሽ ስትመጪ ጀምሬ ነው የወደድኩሽ እያላን ነበር ናታንም። እንግዲህ ፍቅር በግዴታ ሳይሆን በውዴታ በአንድ ሰው ብቻም ሳይሆን በሁለት ሰው ጥንዶች ነው ፍቅር ሲሆን እንጂ የሚጣጣመው በአንድ ሰው ሲሆን አንድ ሰው መጎዳት፣ አንድ ሰው መሳቅ ወይም ማሾፍ ነው ማለት ነው። ይሄ በከባድ ነገር ነው። እንደዛም ሲል ራሱ ጊዜ ራሱ በጣም ነው የደነገጠው። በስመ አብ ወወልድ ወመንፈስ ቅዱስ ምን ጉድ ያሳየኛ እያለ ፊቱን ለመሸሸግ ራሱ እያሰበ ነበረ። ምክንያቱም እሱ ነበረ የነገራት እዛ ቦዲጋርድሽ ነው ምንሽ እየጠበቀሽ ነው ሲላትም እንዲህ ማነው አርጁን ነው እንዲህ ስትል አቋይ ጠብቀኝ እሺ መጣው ጠብቀኝ ብላ ናታንን ከቤት አውጥታ ነው እንግዲህ እቅፍ አድርጋ ይሳመችው ማለት ነው። እሷም ደንግጣለች። ሲወድቅባት በጣም እንትን ሲል ናታንም እሷም ባንዲ ተሯርጦ ሄዷል ማለት ነው። እንዴት እንደዚህ ታደርጊያለሽ? ለምንድን ነው እንደዚህ የምታደርጊው? ተስተካከለች ሲል አሁንም እዛው ነሽ ወይ? ተስተካከለች ሲል አሁንም እዛው ነሽ እንዴ? ለምን እንዲህ ታደርጊያለሽ? እያለ እየተናገራት ይገኛል ማለት ነው። ናታንም እንግዲህ የሚወዳት የሚያፈቅራት ዳጣንና ዳጣን ብቻና ብቻ ሆኗል አሁን ጊዜ አመለካከቱ። ቤተሰብ ግን አቢጌል እንዲወድላት ነበር የምትፈልገው፣ ማርታ ራሱ እንዲያገባላት። በቀጣይ ደግሞ በአዲስ ነገር እስከምንገናኝ መልካም ጊዜ ላለው ቤተሰብ ሰላም ሁኑልኝ።